በጠዋት ተነስተው በባዶ የሎሚ ውሃ መጠጣት የጥርሳችሁን ሽፋን በጥቂት ወራት ውስጥ በዝምታ ይበላዋል። የጨጓራችሁን ግድግዳ በኃይል ያስቆጠዋል። ነገር ግን በረጅም መጠጫ ወይም በስሩ ከተጠጣ በኋላ አፍ በንጹህ ከተጎመጠና በለብ ያለ ውሃ ከተዘጋጀ ሰውነትን የሚያድስ ድንቅ የጤና በረከት አለው። በዛሬው ዝርዝር ትምህርታችን የጥርሳችሁን ተፈጥሯዊ ውበትና የጨጓራችሁን ጤና ሳታናጉ የሎሚ ውሃን በየቀኑ የሚጠቀሙበትን ቀላልና ሳይንሳዊ ሚስጥር በሰፊው እነግራችኋለሁ። ሳታውቁት ለጤና ብላችሁ የምታደርጉት ልማድ ወደ ከባድ የሆድ ቁስለትና የጥርስ መሻሸር ሳይቀየር አሁን እውነታውን ተረድታችሁ የራሳችሁን የቤተሰባችሁን ጤና ታደጉ። ይህን እጅግ አስፈላጊና ሕይወት አድን መረጃ በሀገራችን የሚገኙ በርካታ ወገኖቻችን ዘንድ እንዲደርስ አሁኑ ከታች ያለው የላይክ ምልክት በመጫን ቪዲዮውን ይጀምሩ። ለዚህ ትምህርታዊ ቻናል አዲስ ከሆናችሁ ደግሞ ሁልጊዜ የሚወጡ አስተማማኝና ቀላል የጤና መረጃዎች እንዳያመልጧችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ወደ ዋናው ትምህርታችን ከመግባታችን በፊት አንድ እውነተኛ ጥያቄ ልጠይቃችሁ። እናንተ የሎሚ ውሃ የምትጠጡት በጠዋት ለብ ባለ ውሃ ነው ወይስ በበረዶ ቀዝቃዛ? አሁን ያላችሁ ልምድና ምርጫ ከታች በኮሜንት መስጫው ላይ ጻፉልን። የትኛው ለአንጀታችሁ ለሆዳችሁ እንደሚስማማ በቪዲዮ መካከል ስናየው በእርግጠኝነት ትደነቃላችሁ። እኛ ኢትዮጵያውያን ነገር በምሳሌ ጠጅ በብርሌ እንደሚባለው ሁሉ ማንኛውንም የጤና ወሬ በሶሻል ሚዲያ ስናይ ሳናጣራ ከመቀበል ይልቅ በጥበብ መመዘን ልማዳችን ሊሆን ይገባል። በባህላችን በሀገራችን ወግ አያቶቻችን ሎሚ ለስንበራ፣ ሎሚ ለሆድ ድርቀት እያሉ በምግብ ላይ ጠበቅ በማድረግ በጥበብና በልከኝነት ይጠቀሙት እንደነበረ ይታወቃል። በዘመናችን ግን በማህበራዊ ሚዲያ በተለይም በቲክቶክና በዩቲዩብ የሚሰራጩ የዲቶክስ ወሬዎች ሎሚን እንደ ታምረኛ የሁሉም በሽታዎች መፍትሄ አድርገው ያቀርቡታል። ከጠዋቱ ቡና ፊት አንድ ብርጭቆ የሎሚ ውሃ መጠጣት የሆድ ቦርጭና ስብን በቅጽበት ያቀልጣል የሚለውን የተሳሳተ ወሬ አምናችሁ ሰምታችሁ ታውቃላችሁ? ይሁን እንጂ ዘመናዊ ሳይንስ ፋርማሲ ጥናት ይህን አላስፈላጊ ውዥንብር በመቃወም እውነተኛው የሎሚ ጥቅምና የአሰራር ሂደት በጣም ግልጽ ያደርግልናል። ሎሚ በተፈጥሮ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ፣ ፖታሺየም እና ፍሎቫይንስ እንዲሁም ሲትሪክ አሲድ የተባሉ እጅግ ጠቃሚ ንጥረ ነገሮችን አሟልቶ ይዟል። እነዚህ በሎሚ ውስጥ የሚገኙ ንጥረ ነገሮች ለሰውነታችን በሽታ የመከላከል አቅምና ለሴሎች መታደስ እጅግ አስፈላጊ እንደሆኑ ምንም አይነት ጥርጥር የለውም። ነገር ግን አጠቃቀማችንና የምንጠጣበት የጊዜ ሰሌዳ ከተሳሳተ አሲዱ ጥቅሙ ቀርቶ በሰውነታችን ላይ ከባድና የማይመለስ የጤና ጉዳትን ይፈጥራል። አሁን በሳይንስ የተረጋገጡትን ለሰውነታችን የሚሰጣቸውን 5 እውነተኛ የጤና ጥቅሞችን በዝርዝር በጣም ቀላል በሆነ መንገድ እንመልከት። አንደኛውና ዋናው የሎሚ ጥቅም በሌሊት ያጣነውን የሰውነት ፈሳሽ በፍጥነት መተካት ወይም በሳይንሱ አባባል ሴሉላር ሃይድሬሽን ይባላል። እኛ ኢትዮጵያውያን በሌሊት እንቅልፍ ወቅት ለ7 እና 8 ሰዓት ያህል ምንም ፈሳሽ ስለማንወስድ ጠዋት ስንነቃ ሰውነታችን ከፍተኛ ፈሳሽ ማነስ ያጋጥማል። በዚህ ጊዜ ባዶ ውሃ ከመጠጣት ይልቅ በጥቂቱ ሎሚ የተበጠበጠበትን ውሃ መጠጣት የሰውነታችን ውሃት ፈሳሹን በበለጠ ፍጥነት እንዲስቡ ያደርጋቸዋል። ይህ አሰራር ደግሞ ከእንቅልፍ በኋላ የደም ዝውውራችን እንዲፋጠንና መላ የሰውነት ክፍላችን እንደ አዲስ እንዲነቃቁ ትልቅ እገዛን ያደርጋል። ሁለተኛው ትልቅ ጥቅም የምግብ ፍጭት ኢንዛይሞች ወይም የሆድ አሲዶችን በረጋና በተፈጥሮ ሁኔታ መቀስቀሱ መቻሉ ነው። የሎሚ ተፈጥሮ አሲዳማነት በአፋችን ውስጥ የምራቅ መመንጨትና በጨጓራችን ውስጥ የምግብ መፈጨት አሲዶችን ንቁ እንዲሆኑ ያደርጋቸዋል። ይህም በጠዋት ላይ የምንወስደውን የሀገራችን ቁርስና የምንጠጣውን ቡና አግኝታችን ያለምንም መጋፋት በብቃት እንዲፈጭና እንዲያቀናጅ ያዘጋጀዋል። ሶስተኛው ሳይንሳዊ ጥቅም የሰውነታችን ተፈጥሮ የበሽታ መከላከል አቅም ወይም ኢሚዩኒቲ በጥሩ ሁኔታ ማጎልበቱ ነው። በሎሚ ውስጥ የሚገኘው ከፍተኛ ቫይታሚን ሲ መጠን ሰውነታችንን ከወቅታዊ ጉንፋን በሽታዎችና ከተለያዩ ባክቴሪያ ኢንፌክሽኖች ይከላከልናል። ከዚህም በተጨማሪ ቫይታሚን ሲ የቆዳችን ወጣትነት ጥንካሬና ውበት የሚጠበቀውን ኮላጅን የተባለ ፕሮቲን ለማምረት ከፍተኛ ድጋፍን ይሰጣል። አራተኛው ጥቅም የሐሞት ፍሰት እንዲፋጠን በማድረግ በምግባችን ውስጥ የሚገኙ ቅባቶችን የመስበርና የማቃለል አቅሙ ነው። በተለይም በሀገራችን የተለመዱትን ቅባታማ እና ቅመም የበዛባቸው ምግቦች ስንመገብ አሲዱ ቅባቱ በቀላሉ እንዲፈጭና በሆዳችን ውስጥ እንዳይቀመጥ ያግዛል። አምስተኛው ጥቅም የጠዋት ድብርት፣ ዝለትና የአእምሮ መታከትን በመቀነስ ፈጣን ንቃትና ብሩህነትን መስጠቱ ነው። የሎሚ ተፈጥሯዊ መዓዛና ጣዕም የስሜት ሕዋሶቻችን በመቀስቀስ ለነርቭ ስርዓታችን የንቃትና የዝግጁነት ምልክት ያስተላልፋል። አሁን ደግሞ በህብረተሰባችን ዘንድ በሰፊ ወደሚታመኑትና ወደ ተስፋፉት ትልልቆቹ የኢንተርኔት ራሶችና የተሳሳቱ እምነቶች እንለፍ። እኛ ዘንድ በስነ ልቦና ደረጃ አንድ ነገር በማህበራዊ ሚዲያ በብዙ ሰዎች ከተወራ እውነት ነው ብሎ የማመን አደገኛ ዝንባሌ አለ። ተረት ቁጥር 1 የሎሚ ውሃ በሆዳችን ውስጥ ያለውን ስብ በቀጥታ ያቀልጣል፣ ቦርጭንም በአጭር ጊዜ ውስጥ ያጠፋል። እውነታው ግን ሎሚ የሰባችንን ሴል በቀጥታ የሚያቃጥል ወይም የሚያጠፋ ምንም አይነት ታምራዊ ኬሚካል በውስጡ አልያዘም። ሰዎች የሎሚ ውሃ መጠጣት ሲጀምሩ ክብደታቸው የመቀነሱ እውነተኛ ሚስጥር ፈጽሞ ሌላ ቀላልና ሳይንሳዊ ምክንያት ነው። በስኳር የተሞሉ ለስላሳ መጠጦችን፣ የታሸጉ ጁሶችና በወተት የተዘጋጀ ቡናን በሎሚ ውሃ ስለተኩና የቀን የካሎሪ ውሳሰዳቸው ስለቀነሰ ብቻ ነው። ተረት ቁጥር 2 የሎሚ የውሃ የደማችን አሲዳማነት ሙሉ በሙሉ ወደ አልካላይን ይለውጠዋል። የደማችን የፒኤች መጠን በኩላሊታችንና በሳንባችን ጥብቅ ቁጥጥር የሚደረግበት እንጂ በምንጠጣው መጠጥ በቀላሉ የሚቀየር አይደለም።
ሎሚ ከሰውነቶች አሲድ ቢሆንም ከምግብ መፍጨት በኋላ የአልካሊን ቅሪት ይተዋል። ነገር ግን የደማችን ኬሚስትሪ በአንዴ አይቀየርም። ተረት ቁጥር 3 የሎሚ ውሃ ጉበትን ሙሉ በሙሉ ያጥባል ወይም መርዞችን በጠቅላላ ዲቶክስ ያደርጋል። ጉበትና ኩላሊትን ከመርዝ የሚያጸዳው የሰውነታችን ተፈጥሮ የፊዚዮሎጂካሊ ስርዓት እንጂ የሎሚ ጭማቂ በራሱ አጥቦ የሚያወጣ አይደለም። ሎሚ የሚያደርገው ጉበትና ኩላሊትን ስራቸውን በብቃት እንዲሰሩ በቂ ፈሳሽ ማቅረብ፣ መደገፍ ብቻ እንደሆነ ሁላችንም ልንረዳ ይገባል። አሁን ደግሞ በብዙዎች ዘንድ ትኩረት ያልተሰጣቸውና አደገኛ የሆኑትን የጎንዮሽ ጉዳታቸውን በዝርዝር እንመልከት። የሎሚ ውሃን ያለ ገደብ ያለ ጥንቃቄና በየቀኑ አብሶ መጠጣት በሰውነታችን ላይ ከፍተኛ የጤና ቀውስ ያስከትላል። የመጀመሪያው እጅግ አደገኛ አደጋ የጥርስ ሽፋን መሻሸር ወይም በሕክምናው ቱዝ ኢናሜል ኢሮሴሽን ይባላል። በሎሚ ውስጥ የሚገኘው ከፍተኛ ሲትሪክ አሲድ ይዘት የጥርሳችን የላይኛውን ጠንካራ የመከላከያ ሽፋን በሂደት ያዳክመዋል። አሲዱ የጥርሳችን ሽፋን እየበላው ሲሄድ ጥርሳችን ቅዝቃዜና ትኩስ ነገር ሲነካው የመቆም ወይም የሴንሲቲቪቲ ስሜትን ያሳያል። ከዚህ በኋላ ጥርሳችን ተፈጥሯዊ ነጭነቱን አጥቶ ቢጫ መሆን ይጀምራል። እንዲሁም በጥቂት ጊዜያት ውስጥ ለመበስበስ ይጋለጣል። ሁለተኛው አደጋ የጨጓራ ግድግዳ መቋትና ከፍተኛ ቃረን ወይም ጋስትራይትና አሲድ ሪፍሌክስ መከሰቱ ነው። በሀገራችን ኢትዮጵያ በምግብ አዘጋጀትና በቅመም ብዛት ምክንያት እጅግ በርካታ ሕዝብ የጨጓራ ህመምተኛ እንደሆነ ይታወቃል። የጨጓራ ቁስለት ወይም የሆድ አሲድ መመለስ ያለበት ሰው በጠዋት ባዶ ሆድ የሎሚ ውሃ ሲጠጣ አሲዱ ጨጓራውን በኃይል ያቃጥሏል። ይህ ደግሞ በቀን ክፍለ ጊዜ ሁሉ ማቅለሽለሽ፣ የሆድ መነፋትና ሲቋቋሙት የማይችሉት የቃርን ህመምን ይፈጥርበታል። ሶስተኛው አደጋ የአፍ ውስጥ ስስ ሽፋኖች መኩሰልና ማበጥ ወይም ማውዝ ስቶርስ ተብሎ የሚጠራው ችግር ነው። ከፍተኛ አሲድ ይዘት ያለው መጠጥ በተደጋጋሚ ሲወሰድ የአፍ ውስጥ ህዋሳትና በማስቆጣት ለከንፈርን ለምላስ መቁሰል ምክንያት ይሆናል። አራተኛው አደጋ በሰውነት ውስጥ ያልታሰበ የፈሳሽ ማነስ ወይም ዲሃይድሬሽን ሲከሰት መቻሉ ነው። ሎሚ የተፈጥሮ የሽንት ማስወገጃ አቅም ስላለው የሎሚ ውሃ ከተጠጣ በኋላ በቂ ተጨማሪ ውሃ ካልተጠጣ የሰውነት ፈሳሽ ያንሳል። አምስተኛው አደጋ የሰውነታችን የኤሌክትሮላይትና የፖታሽየም ሚዛን ሊያበላሽ መቻሉ ነው። ከልክ በላይ የሎሚ ጭማቂን አብዝቶ መጠጣት ኩላሊታችን የተፈጥሮ ማዕድናትን የማጣራት ስራውን እንዲያዛባ ያደርገዋል። ታዲያ የሎሚን ሙሉ ጥቅም አግኝተን ጉዳቱን ሙሉ በሙሉ እንዴት መከላከል እንችላለን? የጤናና የፋርማሲ ባለሙያዎች የሚመክሯቸውን እነዚህን 5 የወርቅ ጥንቃቄ ህጎች በጥብቅ ተግብሩ። ህግ 1 የውሃ ሙቀት ሁልጊዜም ለብ ያለ ወይም በክፍል ሙቀት ሩም ቴምፕሬቸር ያለ ይሁን። በጣም የፈላ ትኩስ ውሃ በውስጡ ያለውን ቫይታሚን ሲ ያጠፋል። በጣም በረዶ ቀዝቃዛ ውሃ ደግሞ የምግብ መፈጨትን ያዘገያል። ህግ 2 የሎሚ መጠን በደንብ ቀነስ ወይም በፍጹም አለማብዛት። ለአንድ ትልቅ ብርጭቆ ውሃ በጥቂቱ የጨመቀ የሎሚ ጭማቂ ወይም ግማሽ ሎሚ ብቻ መጠቀም በቂ ነው። ሙሉ ሎሚ ጨምቆ መጠጣት የሚሰጠውን ጥቅም እንዳይጨምር ይልቁንም የአሲዱን ጉዳት በእጥፍ ያበዛዋል። ህግ ቁጥር 3 የሎሚ ውሃን ሲጠጡ ሁልጊዜ በረጅም መጠጫ ወይም በስትሮ ብቻ ይጠጡ። ስትሮ መጠቀም አሲዱ ከጥርሳችን ጋር በቀጥታ የሚያደርገው ንክኪ በመቀነስ ሽፋኑ እንዳይሸረሸር ይከላከልላቸዋል። ህግ ቁጥር 4 የሎሚ ውሃውን ጠጣችሁ እንደጨርሳችሁ አፋችሁን በንጹህ ውሃ በደንብ መሞጥሞጥ። ይህ ቀላል ግን እጅግ ውጤታማ ልማድ በአፋችሁ በጥርሳችሁ መካከል የቀረውን አሲድ ወዲያውኑ አጥቦ ያስወግደዋል። ህግ ቁጥር 5 የሎሚ ውሃ ከጠጣ በኋላ ጥርስን ወዲያውኑ መቦረሽ ፍጹም የተከለከለ ነው። አሲዱ የጥርስን ሽፋን ስለምትሸረሽር ወዲያውኑ በብሩሽ ሲፈተግ ሽፋኑ በቀላሉ አብሮ ይላጣል። ስለዚህ የሎሚ ውሃ ከጠጣ በኋላ ጥርስ ከመቦረሻችሁ በፊት ቢያንስ ለ30 ደቂቃዎች ያህል መጠበቅ አለባችሁ። እኛ ኢትዮጵያውያን ዘንድ በማህበራዊ ህይወታችንና በአስተሳሰባችን አንድ ትልቅ ባህልና ዝንባሌ አለ። ሁልጊዜ ለአስቸጋሪ ጤና ችግሮቻችን ፈጣንና አጭር መፍትሄ እንፈልጋለን። በአንድ ጀንበር ወይም በጥቂት ቀናት ውስጥ የአመታት ቦርጭንና ስብን ለመቀነስ እንቸኩላለን። ነገር ግን እውነተኛና ዘላቂ ጤና የሚገነባው በእንደዚህ አይነት አጭር መንገዶችና አደገኛ አቋራጮች አይደሉም። ሁልጊዜም ቢሆን የራሳችሁን ሰውነትና የሆዳችሁን ስሜት በጥንቃቄ ማዳመጥ ይኖርባቸዋል። የጨጓራ ህመም ወይም የጥርስ መቆም ስሜት ካለባችሁ ሰዎች ስለጠጡ ብቻ በግድ አትጠጡ። በቲክቶክና በዩቲዩብ ታዋቂ ሰዎች አደረጉት ስለተባለ ብቻ ለእናንተ የማይስማማን ልማድ አትቀበሉ። ጤናማ የአኗኗር ዘይቤ፣ የተመጣጠነ የሀገር ውስጥ ምግብና በቂ እንቅልፍ በምንም አይነት ነገር አይተኩም። ሎሚ ለጤናችን ረዳት እንጂ በራሱ ሙሉ ታምረኛ መድኃኒት አለመሆኑን ተረድታችሁ በጥበብ ተጠቀሙበት። የዛሬውን የጠቅላላ ጤና ትምህርታችን በዋና ነጥቦች በጥቅል ስናየው የሎሚ ውሃ በጥበብ በስትሮና በልከኝነት ሊጠጣ ለጠዋት ንቃትና ለፈሳሽ መተካት ድንቅ መፍትሄ ነው። ነገር ግን ያለ ገደብና ያለ ጥንቃቄ በየቀኑ ሲወሰድ ጥርስን ይሸረሽራል፣ ጨጓራንም ያደማል። አሁን ደግሞ ውሳኔው የእናንተ ነው። የሎሚ ውሃን በጥበብና በጥንቃቄ ትጠቀሙበታላችሁ። ይህ ዛሬ ያቀረብላችሁ መረጃ ለብዙ ወገኖቻችን ያልተደረሰና እጅግ አስፈላጊ የሆነ የጤና ትምህርት ነው። ስለዚህ አሁን ይህን ቪዲዮ ለምትወዷቸው ቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉት። በፌስቡክ፣ በቴሌግራም ወይም በዋትሳፕ ግሩፖች ላይም በማጋራት የብዙ ሰዎችን ጥርስና ጨጓራ ታደጉ። ቪዲዮ ጠቃሚ ካገኛችሁ ላይክ ማድረጉን እንዳትረሱ። የእናንተ አንድ ላይክ ቪዲዮ ለብዙ ሰዎች እንዲዳረስ ያደርጋል። እናንተስ የሎሚ ውሃ ጠጣችሁ የገጠማችሁ
አዲስ የጤና ለውጥ ወይም የጨጓራ ህመም አለ? የገጠማችሁን ታሪክን አስተያየት ከታች በኮሜንት መስጫ ላይ አጋሩን። እኔ ራሴ እመለስላችኋለሁ። ለቻናላችን አዲስ ከሆናችሁ ደግሞ አሁኑ ሰብስክራይብ ማድረግ የደወል ምልክቷን ተጫኑ። በየሳምንቱ የምንለቃቸው አዳዲስና አስተማማኝ የጤና ትምህርቶች በፍጥነት ይደርሳቸዋል። የዛሬውን ሳይንሳዊ መረጃ እንደወደዳችሁ ተስፋ አድርጋለሁ። በሌላ ድንቅና ጠቃሚ የጤና ትምህርት እስከምንገናኝ ድረስ ጤናችሁን፣ ፍቅራችሁ የጠበቀ ይሁን። ሰላም ጤና ለሀገራችን ኢትዮጵያ ይሁን። አመሰግናለሁ። ደህና ሁኑ።